ሰላም ቤተሰቦች በዛሬ ቪዲዮአችን ደግሞ አውቶማቲክ ኮንቴንት ኦፍ ቴብል ወይንም ቴብል ኦፍ ኮንቴንት እንዴት ማውጣት እንደምንችል ያ ማለት እኛ አንድ ሁለት ብለን ሳንጽፍ ወርድ አውቶማቲካሊ እንዴት አድርጎ ለዶክመንታችን ቴብል ኦፍ ኮንቴንት እንደሚያወጣ በዛሬ ቪዲዮአችን እንመለከታለን። እንግዲህ አንዳንድ ዶክመንቶች ትልልቅ ዶክመንቶች ለምሳሌ የሪሰርች ወይንም ጥናታዊ ጽሑፍ ወረቀቶች ሊሆኑ ይችላሉ፣ ሪፖርቶች ሊሆኑ ይችላሉ፣ የተለያዩ አካዳሚክ ዶክመንቶች ሊሆኑ ይችላሉ። ለነዚህ ቴብል ኦፍ ኮንቴንት ማውጣት ሊጠበቅብን ይችላል እና ይሄን እንዴት ነው ደግሞ መጠቀም ያለብን? ወርድ ደግሞ የራሱ የሆነ አውቶማቲካሊ ቴብል ኦፍ ኮንቴንትን የሚያወጣበት መንገድ ወይንም ጀነሬት የሚያደርግበት መንገድ አለው። ለዚያ ደግሞ ያን መንገድ ደግሞ ለመከተል ራሱን የቻለ የስታይል አጠቃቀም አለና ዛሬ አብረን እሱን እንመለከታለን። እንግዲህ በመጀመሪያ የሚጠበቅብን ዶክመንታችንን ስታይሎችን ጠብቀን ልንሰራ ይገባል። ዶክመንታችን ታይትል ይኖረዋል፣ ሳብ ታይትል ይኖረዋል፣ የተለያዩ ቶፒኮች ሊኖሩት ይችላሉ በየደረጃው። እነዚህ ደግሞ በየደረጃው ያሉ ቶፒኮቻችን ወይንም ለነዚህ ቶፒኮች እዚህ ጋር ለቴብል ኦፍ ኮንቴንት እንዲያመች እዚህ ሆም ፔጅ ላይ ሴት የተደረጉ ምኖች አሉን? ስታይሎች አሉ። እነዚህ ስታይሎች ሄዲንግ እንላቸዋለን። አሁን እዚህ በምስሉ ላይ እንደምትመለከቱት የመጀመሪያው እዚህ ሄዲንግ ኖርማል የምንለው ለኖርማል ጽሑፍ የምንጠቀመው ነው። ሌላውም ለተለያየ ስታይል የምንጠቀመው ነው። ግን ሄዲንግ 1 ሄዲንግ 2 እያለ ሄዲንግ 3 እያለ ይቀጥላል እና ሄዲንግ 1 ምንድነው? ለታይትል ለምሳሌ ቻፕተር 1 የምንል ከሆነ ወይንም ምዕራፍ 1 የምንል ከሆነ እሱ በቃ ሄዲንግ 1 ነው መጠቀም የሚኖርብን። ለምሳሌ በአንድ ቻፕተር ስር ደግሞ ያለ ዋና ቶፒክ ለምሳሌ 1.1 የሆነ ታይትል ቢኖረን ወይንም 1.2 ላይ ሌላ ርዕስ ቢኖረን ለዛ ርዕስ ደግሞ የምንጠቀመው ቀጣዩን ወይንም ዝቅ ያለውን ያ ማለት ሄዲንግ 2 ይሆናል ማለት ነው። እንግዲህ በደንብ እንዲገባን ከምሳሌ ጋር አንድ ላይ እንመለከታለን። እዚህ ጋር እንግዲህ ስቴፕ አንደኛ የመጀመሪያው ሄዲንግ ስታይልን መጠቀም ነው። ሄዲንግ ስታይል ካልተጠቀምን ወርድ አውቶማቲካሊ ቴብል ኦፍ ኮንቴንት የሚያወጣቸውን መስመሮች እና ቃላቶችን ወይንም አረፍተ ነገሮችን ሊያውቅ አይችልም። ለዚያ ምንድነው ግዴታ ሄዲንግ ስታይል መጠቀም ይኖርብናል ማለት ነው። ከዛ በኋላ በሄዲንግ ስራችንን ከጨረስን በኋላ መጨረሻ ላይ ምንድነው ስቴፕ 2 ሪፈረንስ ውስጥ ቀጥታ ቴብል ኦፍ ኮንቴንት ያወጣልናል። ቀጥታ አማራጮች አሉ ምን አይነት ቴብል ኦፍ ኮንቴንት እንደምንፈልግ እሱን እንመለከታለን ማለት ነው። እንግዲህ አንድ ምሳሌ እዚህ ጋር እንመለከታለን። አንድ ሳምፕል የሆነ ዶክመንት አለን። ለምሳሌ የሆነ ታይትል አለው ይሄ ዶክመንት the effect of social media usage on academic performance among university student የሚል አንድ እንደ ሳምፕል የሆነ እንደ ጥናታዊ ጽሑፍ ግን ሳምፕል ነው፣ ሙሉ ፎርማሊቲ የሚያሟላ ዶክመንት አይደለም። እንግዲህ ይሄ ዶክመንት ወደ ታች ጠጋ ስንል ምን ይኖረዋል? አብስትራክት አለው። በመጀመሪያው ገጽ ላይ አብስትራክት አለው። አብስትራክቱ ያለበት ገጽ ሮማን ነምበር ተሰጥቶታል። ከዛ በኋላ ኢንትሮዳክሽን ቻፕተር 1 ኢንትሮዳክሽን ያለ ይቀጥላል። ከዛ ቻፕተር 2 ደግሞ
ሊትሬቸር ሪቪው ይላል። ቻፕተር 3 ሜቶዶሎጂ ይላል። እንግዲህ የመጀመሪያው ስንመለከት ወይንም የመጀመሪያውን ኢንትሮዳክሽኑን ስንመለከት ወይ አንድ ቁጥር ላይ የተሰጠ ይሄ አንደኛ ደረጃ ሄዲንግ የሚያሰጥ ነው። ወይንም አንደኛ ደረጃ ሄዲንግ የምንሰጠው ነው። እዚህ ጋር የምትመለከቱ ከሆነ ሄዲንግ ዋን ነው የምንጠቀመው። ይሄንን ጽሁፍ ሴሌክት አድርገን ሄዲንግ ዋንን ልንጠቀም ያስፈልጋል ማለት ነው። ሄዲንግ ዋን ያ ማለት ቶፕ ላይ ይሆናል። ኦርደር ቶፕ ፋሚሊ ላይ ይሆናል ማለት ነው። ከዛ ይሄ ቀጥሎ ደግሞ የምንመለከተው ባክግራውንድ ኦፍ ስቴዲ ከአንድ በታች ነው ወይንም ኢንትሮዳክሽን ስር ያለ ሳብ ቶፒክ ነው። ከዚያ ይሄ ሳብ ቶፒክ ምን የሚል ነው? የትኛውን ሌቭል ነው? ወይንም ሄዲንግ 2 የሚለውን ይይዝልናል ማለት ነው። ሄዲንግ 2 ነው የሚይዝልን። እንግዲህ ኦልሬዲ ሄዲንግ 2 እዚህ ተመርጦለታል። ሄዲንግ 2 እንመርጣለን ማለት ነው። ከዛ በኋላ እንደዚሁ እየቀጠልን ስንሄድ ተመሳሳይ 1.2 1.3 ይሄ በቃ ተመሳሳይ ደረጃ ነው የሚሰጣቸው። 2 ከሆነ በዚህ በቁጥር ሲኩዌንስ መሰረት ወይንም በዚህ በቁጥር አጨማመር መሰረት 1.2 3 እያለ ሲሄድ ሄዲንግ 2 እንላለን። ለምሳሌ ደግሞ ከነዚህ ደግሞ ስር ሲሆንስ ለምሳሌ ቻፕተር 2 ጋር እንሂድና ቴዎሬቲካል ፍሬምወርክ ቅድም እንዳወራ ነው ሄዲንግ 2 ስር ይሆናል። ግን ቻፕተሩ ሜቶዶሎጂ ሊትሬቸር ሪቪው የሚለው ምን ስር ነው? ሄዲንግ 1 ስር ነው የሚሆነው። ሄዲንግ 1 ስር ይሆናል። ሶ እየመረጥን ሄዲንግ 1 የሚለውን ልንመርጥ ያስፈልጋል ማለት ነው። በመጨረሻ ሄዲንግ 3 ደግሞ አለ። ለምሳሌ 2.3 ነው። ይሄ ደግሞ 2.3.1 በማን ስር ነው? በማን ስር ነው ያለው? በ2.3 ስር ነው ያለው። ለዛ የትኛውን ነው የምንመርጠው? ሄዲንግ ስር። ይሄ እዚህ ስለማይታየን እቺን ቀስት ነክተን ሄዲንግ 3 የምትለዋን እዚህ እንመርጣለን። በዚህ መልክ እየመረጥን ምን ማድረግ እንችላለን? ቴብል ኦፍ ኮንቴንታችንን ወርድ አውቶማቲካሊ እንዲያውቅልን። ምክንያቱም ስናጠፋም ይሁን ስንጨምር በዚህ መልክ ከጨመርን የፈለገ ዶክመንታችን ብዙ ቢሆን ረዥም ቢሆን ቴብል ኦፍ ኮንቴንት ከነገጹ አውቶማቲካሊ ስለሚያወጣ አንቸገርም ማለት ነው። በዚህ መልክ ቴብል ኦፍ ኮንቴንት ለማውጣት ዶክመንታችንን ዝግጁ አድርገናል ማለት ነው። እንግዲህ ቀጣዩ ደረጃ የሚሆነው ወይንም ስቴፕ 2 የሚሆነው አንድ ገጽ እናዘጋጃለን። ቴብል ኦፍ ኮንቴንት የምናዘጋጀው አሁን ለኔ እንዲመቸኝ ከታይትል በታች ባለው አንድ ገጽ ትቻለሁ ከአብስትራክት በላይ በኩል። አሁን እዚሽ ጋር በዚሽ ገጽ ምን ለማድረግ ነው ያሰብኩት? ቴብል ኦፍ ኮንቴንት ለማውጣት ነው። በዚች በአንዷ ገጽ ቴብል ኦፍ ኮንቴንት ለማውጣት ነው። እንዴት አድርጌ ነው ማውጣው? ሪፈረንስ ውስጥ እንገባለን። ሪፈረንስ ውስጥ እንደገባን ገና በመጀመሪያው መስመር ወይንም በመጀመሪያ ድርዳሮ ላይ ቴብል ኦፍ ኮንቴንት የሚል አማራጭ እናገኛለን። ይሄንን ቴብል ኦፍ ኮንቴንት አማራጭ ስንነካ ከስሩ አማራጮች አሉ። የተለያዩ አይነት ስታይሎች አሉ። ለምሳሌ ኮንቴንት ብቻ የሚል አለ የመጀመሪያ። ሁለተኛ ደግሞ ቴብል ኦፍ ኮንቴንት የሚል አለ። ሶ ከነዚህ ካሉን አማራጮች መሃል ቴብል ኦፍ ኮንቴንት የሚለውን እኔ ሁለተኛውም አማራጭ እሱን እጠቀማለሁ። ከዛ እሱን እንመርጣለን። ቀጥታውን እዚህ እንደምትመለከቱት አሁን ቅድም ምንም አልነበረም። ምን ሆነ? ቴብል ኦፍ ኮንቴንት ይሄው ወጥቶልናል ማለት ነው። እንግዲህ ቅድም አልነበረም ከነገጹ ነው እንግዲህ እያወጣልን ያለው። እዚህ ጋር ከነገጹ ምን አድርጎልናል? አውጥቶልናል። እንግዲህ በየደረጃው አሁን ይሄ ሌቭል 1 ነው። ይሄ ሌቭል 1 ነው። ይሄ ሌቭል 2 ነው። ወይንም ቅድም እንዳወራ ነው ሄዲንግ 2 የተጠቀምናቸው ናቸው። 2.1 2.2 እያለ የምንቀጥለው ሄዲንግ 2 የተጠቀም ይሄ ሊትሬቸር ሪቪው ባክግራውንድ ሄዲንግ 1 የተጠቀምንላቸው ነው። ከ3 በላይ ብዙም አይመከርም። እስከ 3 ነው ብዙ ጊዜ እንደውም አብዛኛው ደግሞ እስከ 2 እስከ ሄዲንግ 2 ብቻ
የመጠቀም ሁኔታዎች አሉ። ግን በጣም አስፈላጊ ከሆነ ሌቭል 3ም የሚወጡበት እንደየዶክመንቱ እንደየፍላጎቱ ይኖራል። እንግዲህ ለምሳሌ ይሄ እዚህ ገጽ ላይ ሄጄ ወይንም አንዱን ደግሞ አጥፍተን እንይ። ለምሳሌ እዚህ ዴታ ኮሌክሽን ላይ ኢንስትሩመንት እና ፕሮሲጀር የሚለውን አጥፍተን እንይ። አሁን ወደዚህ ገጽ ለመሄድ አንደኛም ያቀልልን ነገር ቀጥታ ከዚህ ገጽ ሆነን ከቴብል ኦፍ ኮንተንት ሆነን ገጹ ላይ መሄድ እንችላለን። ምን እናደርጋለን? ኪቦርዳችን ላይ ኮንትሮል እንጫንና ከዛ ኮንትሮል ስንጫን የማውዛችን መልክ ወደ እጅ ይቀየራል፣ ወደ ጠቋሚ ይቀየራል። ከዛ በሱ አንዴ ክሊክ ስናደርግ ቀጥታ ፋይሉ ያለበት ይወስደናል ማለት ነው። ለምሳሌ ይሄን እንደዚህ መሰብሰብም ማስፋትም ማጥበብም እንችላለን። ከዛ እነዚህ ሁለቱን ይሄን ራሱ ሁለቱን ብናጠፋ እና ሌላ ነገር ብንጽፍ ወይ ታይትል ብንቀይር ቀጥታ ምንድነው ቴብል ኦፍ ኮንቴንታችንን መጠን አፕዴት እናደርጋለን። ምን እናደርጋለን? ቴብል ኦፍ ኮንቴንት ላይ መተን ራይት ክሊክ ብለን አፕዴት ፊልድስ እንላለን። ከዛ በኋላ መተን የቅድሙን እናያለን። ዴታ ኮሌክሽን ላይ ቅድም ከስሩ ሁለት ኤሌመንቶች ወይንም ሁለት ሳብ ቶፒኮች ነበሩ። አሁን ሳጠፋ አውቶማቲካሊ እዚህ አፕዴት ሳደርግ ይጠፋል ማለት ነው። እና በጣም በብዙ ስራችንን የሚያቀልልን የወርድ ፊውቸር ነውና ይሄንን ደግሞ በመጠቀም ስራችንን ማቅለል እንችላለን። እንግዲህ አስተያየት ሀሳብ ካላችሁ ከስር ማስቀመጥ ትችላላችሁ። ሌላ እንድሰራላችሁ የምትፈልጉት ነጥብ ካለ በአስተያየት መስጫ ሳጥን ላይ አስተያየት መስጠት ትችላላችሁ። አመሰግናለሁ።